አመሰግናለሁ ጀነራል ማናጀራችን ዛሬ ራሳችንን ከማስተዋወቅ ነው የምንጀምረው እኔ ውሮ ባላለው የትምህርት ቤቱ ቦርድ ሰብሳቢ ነኝ ቦርድ ስትል ስላሳጠረችው ትንሽ ግራ ተጋብታችሁ ይሆናል ብላክ ቦርድ ለማለት ፈልጋ ነው እሺ ወንድሜ ቴዲ ይባላል ኢትዮጵያ ውስጥ በተዘጋጀው አይደል ያልተሳተፍኩበት ቦታ የለም ይገርምሃል የሙዚቃ ንጉስ በሁሉም ውድድር ላይ አንደኛ ዙር እንኳን ሳልደርስ ነው መባረረው አንዳንድ ቦታው አላ ደብድበው ያባረሩኛል አሁን ግን በትምህርት ራሴን ለመለወጥ የሙዚቃው ንጉስ አንተ ጋር መጥቻለሁ አይዞን ስንት መከራ እኮ ይታያል አይዞን ሁሉም ነገር ያልፋል ብላለች የሬጌ አቀንቃኟ አንጌላ ሜርኬል የኔን ህይወት ይኸው እኔ እዚህ ከመድረሴ በፊት ያላየሁት መከራ ያላየሁት ችግር የለም ለዚህ ምስክሬ ደግሞ ውሮ ናት ውሮ ብታያው በጩቢቲ ሙዚቃ ምክንያት እዚህ ቤት ብሬን ጨምሮ ያልተደበደበ ሰው የለም በጣም ጀግና ወንድም ያለኝ እሺ እህቴ ለሙዚቃ ክብር ሲባል ከመቀመጫሽ ተነሽ መቆም አልችልም ለምን በርግጥ እኔ ወደዚህ የመጣሁት ሙዚቃ ለመማር አይደለም ምንድነው የምታመጭብኝ የኔ ችግር የለውም ቋንቋ ለመማርም ከሆነ የመጣሽው ብሬ እየመጣ ስለሆነ እሱ ያስተምርሻል አይዞሽ እኔ መማር የፈለኩት ፍቅር ነው ባሌ ሁሌ ይደበድበኛል አሁንም መቆም ያልቻልኩት ማታ ስለደበደበኝ ወገቤን ስላመመኝ ችግሩ ከኔ ይሆናል ብዬ አሰብኩ ፍቅር እንዴት መስጠት እንዳለብኝ ልታስተምረኝ ነው የመጣሁት ጥያቄ ግን እዚህ ጋር አለኝ የሰብለ ባል አንቺንም ነው ያገባው የሰው ስም አንጥራ ተባብለናል አንዴ አይዞን እኔ እህት አይዞን አሁኑኑ እግሪ ስር እየተንበረከከ ማሪኝ እንዲልሽ ነው የምናረገው ምንም ችግር የለውም እንደውም ላንቺ ከኔ ጋር ተገናኝተን የምንማርበት ሌላ ሜካፕ ክላስ ሰጥሻለሁ ያው ኤክስትራ ብለሻለሁ ለተማሪዎቼ እንዲህ ነኝ እሺ በቃ ማስተዋወቃችንን መሀል ላይ እናደርጋለን አሁን ግን ስለ ሙዚቃ አንዳንድ ነገር ልበላችሁ ሙዚቃን እኔ እንደዚህ ገልጸዋለሁ music is our sixth sense organ ይቅርታ ሆሊውድ ያለው መስሎኝ ይቅርታ በአማርኛ ላድርገው ሙዚቃ ስድስተኛው የስሜታችን ክፍል ነው ብዬ አስባለሁ እኔ በነገራችን ላይ አሁን የተናገርኳት ቃል አዲስ ማውጣው አልበሜ